ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። አንዴ ሰዎች እኔ ምንም ሰው ሐሳቡን ሊቀይር ይችላል አት ሳም ፖይንት ላይ ግድ የለም ሊሆን ይችላል። ክህደት ግን በጣም መጥፎ ነገር ነው። ክህደት በጣም መጥፎ ነገር ነው። በተለይ ያን ነገር በምታደርግበት ጊዜ አንድ ነገር ላይ አብሮሽ የተነሳው አካል ላይ ታች ያለ አንቺ ተነጥለሽ ማድረግ ማለት በምንም መለኪያ ክህደት ነው የሚባለው። የተለያየ ሰበብ እንኳን ቢሰጠው ማለት ነው። በእውነት ነው ምንሽ ባለፉት አመታት ኢሳት ስንሰራ በጣም ሲቆጨኝ ሳነባበት የሚኖሩት አንዳንድ ነገሮች ላይ በህይወት ያሉ የመጀመሪያው እግዚአብሔር ያውቃል ብርቱካን ሚደቅሳ የታሰረች ጊዜ አይተሽ ከሆነ ከዚህ ቃዴ ብላ ገብታ ብቻዋን እኛ ጋር ተፈታች። ከዛ በኋላ ስትታሰር እንግዲህ ያኔ የታሰረችው አንድነት ፓርቲ ጋር ሆና ነው ምናምን ነው ሁለተኛው ነው የ97ቱ ጊዜ ማለት ነው ጋው ከዛ ተፈተን እንደገና እሷን ብቻውን አላሰሯትም ስዊድን ደርሳ ስትመለስ ቃሌ ነው ይቅርታ አልጠየቅንም ምናምን አለች ተብሎ ልክ እናስገባታለን ብለው ያሰሯት ጊዜ ያልሆነ ጥያቄ ጠይቋት ነው ጫሉት። ግን እኔ ምን ነበር የሚሰማኝ ሰውዬ ይገርምሻል እኔ እንዳሳሰርኳት ለኔ ብላ ለትግሉ ብላ ለምን እኛ ሸሽተን ምናምን አልኩና ያኔ ምን ብርቱካን እስከምትፈታ ድረስ አድርጌ በቃ ከዛ በኋላ አቆማለሁ። ግን እሷን አልተዋት የሚልታለሽ ያው መቼም የሚያስችል መስሎሽ ነው ተፈታች ያልኩ። ብርቱካን ስትፈታ ማን ታሰረ እንደገና እስክንድር ታስሮ ነበር። እንግዲህ ያው እና አንዱ ዓለም እስክንድር ሴም ፊሊንግ ተሰማኝ። እኛ ተሰደን እዚህ መተን እነሱ እዛ ሆነው አልሰደድም ብለው አልኩና አንዱ ዓለምን አይተሽ ከሆነ ሰውነቱ ከሰውነቱ ለወጥቶ የነበረበት ሁኔታ ስለነበር እሱና ያኔ ራሱ እኔ እንግዲህ ተመልከች እዛት ነው ግን ጊልቲ ኮንሺየስ ነው የተሰማኝ። እዚህ ቋጭ ለምን ለኛ ብለው ነው እኔ ተሰድጃለሁ ሩቅ ሀገር እነሱ እዛ ሆነው ግን የተከፈሉት እኔ መክፈል ፈርቼ የተሰደድኩበት ነገር ነው የሚል ወንጀል ተሰምቶኝ እነሱ ይፈቱ እንጂ ብዬ ደግሞ እንደገና አንዳርጋቸው ታሰረ። እንደገና ደግሞ ሌላ አምባ ሌላ ጸሎት ለእግዚአብሔር ማለት ነው። እና ምን ልልሽ መሰለሽ አንዳንድ ጊዜ አንዳንዴ እንኳን ነገር ስታረጊ አብረሽ ተመካክረሽ የገባሽው አካል የሊዳ ውስጥ ገባል ተመካክረሽ እንኳን ቀርቶ ላንቺ ብሎ ለህዝብ ብሎ የሆነ ሰው ሆነ ሲባል እኮ ሊሰማሽ ይችላል። ሰሞኑን ማነው አንድ ልጅ ሲጽፋይቸው እውነቱን ነው አንዳንድ ጸጸት አለ። ነፃነት ሲሞት ነፃነት ወርቅነህ አርቲስት ያሬድ ሹመት ይጻፋል ጓደኛ ናቸው 20 ምናምን ዓመት ግን በቅርብ ዓመታት ስላልጠየቀው ስላልተገናኙ እኔ የገደልኩት መሰለኝ የሚል ጸጸት መጣብኝ። በቃ ተበሳጨው ስላልተጠያየቅን በቅርቡ ብሎ የጻፍ ህሊና ሲኖርሽ ስታስቢ እንደዛ አይነት ነገር አይደለም። አሁን የእንትናን ቪዲዮ እየተመለከትኩ ነበር ከትናንት ወዲያ እንደውም ዛሬ ባመጣው ጥሩ ነበር። ለዚህ አሁን አንችላልሽ የማስረሻን ቪዲዮ እያየሁ ነበር። ማስረሻ ምን ብሎ ይናገራል እዛ ቪዲዮ ላይ ያው የዛሬን ያድርገውና ሟች ከመሞቱ በፊት ነው የሚባለው ምን ብሎ ይናገር ነበረ መቲ በህይወቴ ነው የሚለው በህይወቴ ኤክስፒሪየንስ በተሰጠኝ እድሜ የረካሁበት የኮራሁበት I'm grateful ሆንኩበት አንድ ነገር ቢሆን አንድ ነገር አብይ አህመድን ሲያሞግሱ ሰዎች ዳይና ፋሽስት መሆኑ የአማራን ህዝብ አሳምኜ የአማራን ህዝብ ለትግል ያነሳሳውበት ቀን ስመርቅ ሆኗል። ህዝቡ አምኖ የተከተለኝ ያ ስርዓት ይሄ ያለው መሪ አደገኛ ነው በማለት ብሎ ሲናገር እንግዲህ የሱ ቃል ነው ይሄ በህይወቴ ኮራሁበት ያለው። እንዲህ አይነት ሰው ሲከዳ ትደነግጫለሽ። ግን ከመክዳቱ ባሻገር ቅድም አንቺ ፈርዘር ሂደው ሲናገሩት አንቺ ትናንት ያሉት ነገር ገልብጠው ተመልከች ፕሮፓጋንዳው ራሱ ወያኔ ሻቢያ ግብጽ እያንዳንዱ ነገር ላይ ተመሳሳይ የሆነ ነገር ሲመጣ የወያኔ የሻቢያና የግብጽ እኛ ዛሬ ግብጽ አስደንግጣን ትራምፕ ጋር ሆነን ስለ ሀገራችን የጨው ሀገርንና ድርጅትን እንለያለን። ኢትዮጵያዊነትንና የድርጅትን በዝባዥ እንለያለን። ነጥለን ነው የወፏን ላባዋን ሳይሆን ክንፏን ስንታገል ስንናገርም እየለየን ነው ማለት ግብጽ አይኗን አቅጥጣ በመጣችበት በአሁኑ ሰዓት ላይ እየጮህን ያለ ነው እኛ። ኧረ አንድ ነገር በሉ ምንድነው ይሄ ነገር ትራምፕ እዚህ ደረጃ ላይ ደረሱ። ቬንዙዌላ ያየነው እኛ ጋር እያንቋቋ ነው።
ይሄ ደግሞ የግለሰቦች ጉዳይ ስላልሆነ ነው፣ የሀገራችን የኢትዮጵያ ጉዳይ ስለሆነ ለዚህ እየጮህን ነው የምንገኘው እስከመጨረሻ። ሌላው ግን የድርጅት ጉዳይ ነው። የድርጅት ጉዳይ ከሀገር አይበልጥም፣ ሀገር ላይ ነው ያለ። ስለዚህ እነ ማስረሻ ያን ባሉበት አንደበታቸው ኮሎኔል ፋንታሁን ሟባ አንቺ እንዳልሽው ሆኔ ደነገጡ። ለምን በጣም ትረስት ከማሳደርባቸው በስልክ አግኝቻቸዋለሁ። በአንዳንድ ነገር አውቅ ነበረ፣ በቅርብ አያቸው ነበረ። አላውቅም አንዳንድ የተባለ ነገር አለ። እሱ ግን እንደ ምክንያት ያልቀበለው ቢሆንም ከቀዳሽ ከዳሽ በምንም ምክንያት ቢሆን ጀስቲፋይ ታደርጊዋለሽ። ክዳት እና እጅ መስጠት አይደለም ብሎ ደጋግሞ ሊነግሩን ፈልጓል። ይሄ ከዓመት በፊት አንዳንድ ሰዎች የሚናገሩት ነው ምናምን የሚሉት ነገር አለ። እንደዛ ከሆነ ክዳት ካልሆነ የያዙትን ጥያቄ እስኪያገኙ ድረስ ሻዕቢያም ከመጣ አይሆንም ካልፈለጉ፣ ህወሓትም ከመጣ አይሆንም፣ ግብፅም ከመጣች አይሆንም ብሎ ቦታ ላይ ያለው ነገር አስተካክሎ ወደፊት ነው መራመድ የሚሻለው ወይስ ወደኋላ ነው መመለስ የሚሻለው? እሱ ነው የምልሽ እኮ ክዳት ካልሆነ ሁሌ ነው የምለው ማስረሻ ያለውን እኮ ቅድም ያነሳሁልሽ የምኮራበት ህዝቡን በማስነሳት ይነዋል። እሱ ተአምኖ የተነሳው ህዝብ ምን እየሆነ ነው? ምን እየከፈለ ነው? ምን ደረጃ ላይ ነው የሚገኘው? ያን ህዝብ አሁን የተጣለው ነው። ይሄ እኮ ነው ጥያቄ። ክዳት የሚባለው ይሄ ነው። ክዳት የማይሆነው ምን ሲሆን ነበር? ያን ህዝብ አሳምኖ አስተባብሮ እስካሁን ድረስ ያደረግነው ትግል ይሄ ነው። ወይም እስረኞችን አስፈትቶ ወይ የሆነ ነገር አስደርጎ ወይ የሆነ አግሪመንት በታወቅ ነገር አድርጎ እኛ እዚህ ድረስ አምጥተናል። ካሁን በኋላ መታገል ከብዶናል ብሎ ለዛ እንደዚህ እሱ እኮ ያመጣው ህዝብ አሁን ቀጣይ ብናየው የምንመለከተው አለ እኮ። ዋግምራ እኮ የዛሬ 3 ቀን ነው በድሮን የተጨፈጨፉት። ማንን አምነው? ማስረሻ የኮራበትን የአማራን ህዝብ በትግል በማነሳሳት የኮራበት አይደለበትን አምነው የተከተለው ህዝብ ይኸው በድሮን እየተመታ ነው። እነሱ ደግሞ ፎቶው እንደምታሳዩ በዛሬው ዕለት ኮሪደር ልማቱን እየጎበኙ ነው። በመኪና በባቡር በእንትኗ በአውቶቡስ ሆነው የአዲስ አበባ ትካዜ ይታይባቸዋል። በእርግጥ ይሄን እያዩ ነው። ማስሬ መነጽሯን አድርገዋል፣ ኮፍያውን አድርገዋል። መቼም መዘነጥ የሚታማ አይደለም። አክተር መስሏል። አክተር ነው ደግሞ አለው። አንድ የሆነች የቆም እስኪ ሌላ ፎቶ ልክ በቃ ይኸውልሽ፣ አይሽ ጣኮ ነው ኪሱ እንደዚች ጋር አንድ ነገርና እንደው ይሄ ኮሪደሩ ራሱ እሱ የሰራ ነው ይመስለው ሁኔታው ሳይ እና ሁኔታው ይገርመኛል። ይወዳል እንደዚህና ኦኬ ያድርግ። ግን በምን በእውነት አንድ ነገር አስረግጠን የምንናገረው ይሄ የሚያደርጉት ነገር የሚሄዱበት በባስ የሚያደርጉት መዝናናት ይዘውለት ከወጡት ኮዝ አይበልጥም። ምን ታያህልም ምን ያገናኘዋል? እንደውም የጫካ የተገባ እነሱ ይሄን መርጠዋል። ይሄን እያዩ ነው የሚመለከቱት። እነሱ ጋር አብረው የመጡ ደግሞ ደም እየከፈሉ ነው። ሁሌ እንደምለው በፈርዖን ቤት የልጅ ልጅ ከመባል ከሱጮማና ወይን ይልቅ በቃዴስ በረሃ ከወገኖቼ ጋር መንከራተትን እመርጣለሁ ብለዋል። የሚበልጠው ማን ነው? ከመረጡት ምርጫ የሚለውን ህሊና ላለው ሰው እንተዋለን። ማን ነው የበለጠውን የመረጠው የተሻለውን የመረጠው ማን ነው የሚባለውን ነገር እንመለከተዋለን። ስለዚህ አብረሽ እስከወጣሽ ድረስ ጓድሽ ጋር ወንድምሽ ጋር እህትሽ ጋር እስከ ፍጻሜው ድረስ አብረሽ መዝለቅ አለብሽ፣ ምንም ነገር ብትወስኝ ማለት ነው። በተረፈ ተነጥሎ ሂዶ እንደዚህ አይነት ነገር ማድረግ ያ ነው ደግሞ በእርግጠኝነት ምነግርሽ መቲ ከሳምንት አያልፍም። ይሄ ሆይታ እነ ጃልሰኝ ሲገቡ አይተናል። በኋላ እየታሰሩ ነበረ እና በሂደትም የምንመለከተው ይሆናል። የሆነ ሆኖ የሚገርም ነገር ነው እየተደረገው ለማለት ነው። በዚሁ ለመግባት ያህል መቲ አንድ ፎቶ አለ ሰሞኑን የዋግምራ ያልኩሽን እንድንመለከተው ብዬ ነው። ዋግምራ ላይ በተገደሉትን ነገር አጃንስ ፍራንስ ፕሬስ፣ ቢቢሲ ብዙዎቹ ዘግበውታል። ለየት የሚያደርገውም እሱ ነው። የኢትዮጵያ መንግስት የራሱ ሚኒሻዎች በድሮን ገደላቸው በሚለው በሱ ምክንያት እንደምታውቂው የአካባቢው መስተዳድር ጠንካራ አቋም ይዟል። ጎበዝ ናቸው። ካላሰሯቸው እስካሁን ድረስ ጀነራሉ ይቅርታ በስህተት ነው ሲሉ አንቀበልም ነው ያሉት የአካባቢው መስተዳድር። ለምን ድሮኗ አንዣባ ያን ቦታ 2-3 ጊዜ ስታጠና አይተናታል። ዛሬ ደግሞ ያነሱት ጥያቄ አንድ ፎቶ አለልሽ አብይ ከሲቹዌሽን ሩም ሆኖ ያኔ ጦርነቱ ጊዜ ያወጣው አንድ ፎቶ እስኪ አንቺ ከካሉ ጀነራሎች ተሰብስበው ወታደሮች ሲመለከቱ የነበረው ነገር አለና ይሄን ፎቶ ይሄን ነገር ነው ያስታወሱትና እዛ አካባቢ ያሉ መስተዳድሮች በጣም ጎበዞች ናቸው።
በጣም ነው ያደነኳቸው። በጣም ብዙ ዋግምራ እኮ በጣም ብዙ ዋጋ የሚከፍልና እየከፈለ ያለ አካባቢ የብልጽግና እኮ መስተዳድር እኮ ሆነው ነው እኮ አንቀበልም በስህተት ነው ተብሎ የራስ ሚኒሻ 6 ዓመት የወጡትን መግደል አንቀበልም እንዴት በስህተት ይገደላሉ የሚል ነውና ዛሬ ያነሱ ጥያቄ የዛሬ 2 ዓመት በትግራዩ ጦርነት ጊዜ አሉ የላኩት ፎቶ አለ አሳያቸው። እሺ መልካም የዛሬ 2 ዓመት በትግራዩ ጦርነት ጊዜ እነ ደብረ ጽዮንን እነ ሞንጀሊኖን እነ ጌታቸው ረዳን ከሲቹዌሽን ሩም ሆነን እየተከታተልናቸው ነው ብለው ነበር። ይሄን ፎቶ አውጥተው ካስታወሽ ጠቅላይ ሚኒስትሩ አስተውሳለሁ የት እንደሚገቡ የት እንደሚወጡ ምናምን የድሮን ጥቃት ያልፈጸምንባቸው ቤተሰቦቻቸው አብረዋቸው ስላሉ እነሱን እንዳንጎዳ በሚል ነው እንጂ እያንዳንዱ መግቢያና መውጫቸውን እናየዋለን ብለውን ነበረ። ዛሬ የኛ አካባቢ ሚሊሻዎች ሲሆኑ እንዴት ለቤተሰቦቻቸው አልታሰበም? ስህተት ሲፈጸም እንዴት ከሲቹዌሽኑ ሆኖ አላዩም? ያኔ ለጥንቃቄ ብለው ከዛ ሆነው ካዩ ዛሬ ስለምንድን ነው ከጥንቃቄ ብለው ለዛ ሆነው ያላሳዩት በሚል ቅሬታቸውን እየገለጹ ነው የሚገኙትና ይሄ የዋግምራ የድሮን ጥቃቱም ውዝግቡ እንደቀጠለ ነው። እንደፈራሁት እንዳልኩሽ እንዳያስሯቸው ብቻ የወረዳ መስተዳድሮቹን እንዳያስሯቸው ነው እንጂ ተቃውሞውና ቅሬታው ቀጥሏል። እንግዲህ እንደነገርኩሽ ከሚኒሻ ብቻ 40 ማለት ቀላል አይደለም። 40 ሚኒሻ ባንድ ላይ ምሽክ ነው ያደረጓቸው። ይሄ የድሮን ጉዳይ በደንብ የሚታወቅ ነው። ደግሞ በኢንተርናሽናሊ ነው በደንብ እየተሰራበት ያለው። ይሄን ነገር ደጋግሞ እነሱ ሲያረጉ እንደነበረ በደንብ ነው የሚታወቀው። ባለፈው ሰዎች እንኳን ሲሄዱ ሲጎበኙ በጣም የሚያሳዩትና የሚኮሩበት ነገር እንዴት በጥንቃቄ በድሮን እንደሚመቱ ምናምን የሚለው ነገር ነውና አሁን ይሄን ነገር በስህተት ነው ብቻ ተብሎ የሚታለፍ አይደለም። በስህተትም ቢሆን ህዝብ ላይ ነው እኮ የጣሉት፣ ሚሊሻው ላይ ነው የጣሉት። ሌላ ጊዜ ግን ሌላው ህዝብ ላይ ሲጥሉም በስህተት ነው የሚሉበት ኦፕሽን የለም ማለት ነው። በነገር ላይ ለምሳሌ ትምህርት ቤቶች ላይ ጥለዋል። የተለያየ ቦታ ላይ በየመንገዱ ሳይቀርፍ ነው ሰላም ሲጨፈጭፉ ነው የነበረው በድሮን። ከሰላ ድንጋይ ጥለዋል። በእያንዳንዷ ቦታ ላይ የሚጥሉትን ነገር ድሮኑን በደንብ ቁጭ ብለው እያጠኑ ሲያሳዩ በዚህ ጥንቃቄ ነው ስናደርግ የነበረው የሚለው ያምላሻቸው በእያንዳንዱ ቦታ ላይ ንጹሃን ላይ የተመቱትን ሰዎች ሁሉ ነገር የሚጠየቁበትን ነገር ነው እያመቻቹ ያሉት። ትክክል ነውና እነሱ ደግሞ ከምንም ጭምር ወሰዱት። ለአንዱ ጥንቃቄ ይደረጋል ለኛ ጥንቃቄ አይደረግም በማለት ሁሉ ተቃውሞውን ሁሉ ነው የወሰዱት የዋግምራ አስተዳደሮቹ። ስለዚህ መልስ የሚሻ ነው። እስካሁን እያነጋገራቸው ያለ ጉዳይ ነው። ሌላው መቲ እስኪ አቶ ተመስገን ጥሩነህ የጻፉትን በፌስቡክ ገጻቸው አምጪልኝ እስኪ። እዛ ሄድንበት የሞተን ከተማ ማንሳት የሚለው ነገር እሱን አይቼ እኮ እንደው ተገርሜ ነው መቼም ሰው እዚህ ላይ እንዴት ነው ሊደረስ የሚችለው የሚለው ውይይት ላይ ነበር። እንዴት ይቻላል እዚህ ላይ መድረስ ይቻላል ወይ? 2-3 ምክንያቶች ናቸው ያነሳ ነው። አንደኛ የሞተ ከተማ ከሆነ የሞተው በወያኔ ጊዜ ነው። በወያኔ ጊዜ ደግሞ እነዚህ ሰዎች የኔ አቋም ነው የወያኔ ሰዎች ደግሞ እነዚህ ሰዎች በወቅቱ የነበሩ ሰዎች ናቸው፣ አዲስ አይደሉም። ስለዚህ እያንዳንዱ ነገር ላይ ያሉበት ዛሬ ልክ እነሱ እንደሌሉበት ተደርጎ ነው የተወራው። ምንም ከጎንደር ጥፋትና የደረሰባት ጉዳት ላይ እነሱ እንደሌሉበት ትላንትና አድርገው ነው ያነሱት። እነዚህና ከተማ ከሞት እንዴት እንደሚነሳ ከተነሳም በኋላ አዲስ ህይወት እንዴት እንደሚያገኝ ጎንደር ምስክር ናት። ለጎንደር አብያተ መንግስት ክቡር ጠቅላይ ሚኒስትር አብይ አህመድ ዶክተር ባይደርሱላቸው ኖሮ ተረት እንጂ ታሪክ አይሆኑም ነበር። እንዴት አይነት ንቀት እንደሆነ መቼም እኔ እንጃ ከአይምሮ በላይ ነው። ለአካባቢው ለማህበረሰቡም ያለው ንቀት ማለት ነው። አንድ ንቀት ነው፣ 2 ያው የማጎብደድ ነው፣ 3ኛ ደግሞ አለማወቅ ነው። መቲ እዚህ ላይ የሚታየኝ እኔ ትልቅ ከሁሉም በላይ ከተማ ህያው ሆነና ሞተ የሚባለው በምንድን ነው? እንደው ሌላው ቀርቶ መጽሐፍ ቅዱስን ቢያነቡ ይሄን አይሉም ነበር። ታላቋ ባቢሎን ተዋረደች፣ ሞተች፣ ወደቀች የተባለው እኮ በጣም አብለጭልጫ ተገንብታ ላይ ደርሳ ነው። ነገር ግን በውስጧ ባለው እርኩሰት ነው የሞተችው። ከተማ ሞተ ሲባል የህንፃው ማማር አይደለም፣ የስነ ምግባር መጥፋት፣ የወንበዴዎች ዋሻ መሆን፣ የኃጢአት ከተማ መሆን፣ የስርዓት አልበኝነት መንገስ እንደዛ ነው። አልገባቸው። ህንፃ አይደለም። አንድ የመጀመሪያው ማለት ሰዶምና ገሞራ ተቃጠሉ የተባለው በምን እንደሆነ
በምሳሌ ሁሉ የምናየው እነዛ ከተማዎች ማለት ነው። ከተማ ሞተ ሲባል እንደዛ ነው። አቤት እዚህ ከተማ ይባላል። ከተማ ከሞት እንደሚነሳ ማለት እኮ እርሱ አቶ ተመስገን የወሰዱት በግንብ ነው፣ በህንፃ ነው። ያም ቢሆን አንቺ የተናገርሽው ነው። በልማት ከሆነ የሚናገሩት በአድሎ በበደል ደግሞ ጎንደር ብቻ አይደለችም። በርካታ ከተሞች ሞተዋል። በርካታ ከተማዎች ደሴን ብታይ ታለቅሻለች። መቲ አይቻታለሁ። ከ10 ዓመት ስደት በኋላ ኮምቦልቻ በጣም ጥሩ ሆናለች ሲሄድ፣ ደሴ ግን በጣም አልቅሻለሁ። ልክ ነው፣ አይቼዋለሁ። እና ምን ልልሽ መሰለሽ ይሄ የእንትናቸው ጉዳይ ነው፣ የእነሱ ጉዳይ ነው። የሚሰበስቡትን ገንዘብና ግብር በአግባብ አላዋሉትም ማለት ነው። ነገር ግን ጎንደር ቴዎድሮስ እንኳ ሲዘፍን ቴዲ አፍሮ የአንዲት ኢትዮጵያ ዋልታና ማገር ነው ያለው። ያ ነገር ሙቷል ወይ ነው አሁን መጠየቅ ያለበት። ጎንደር የታወቀችው ድሮ በህንፃዋ ነበረ። አዎ ፋሲል ግንብን ሰርተውላታል ነገስታቶቹ፣ በጣም እንደዛ አድርገዋታል። የጎንደር ግን መታወቂያ ምን ነበር መቲ? ከሁሉ በላይ የአንዲት ኢትዮጵያ ዋልታና ማገር። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናቅም፣ ወንድ አንድ ሰው ሞተ የተባለለት የቋራው ቴዎድሮስ ኢትዮጵያን አንድ አደርጋለሁ ብሎ ከሰሜን ደቡብ ከምስራቅ ምዕራብ ብሎ የሚረዳው አጥቶ የሞተላት የአንድ ኢትዮጵያ ዋልታና ማገር የሆነች ሀገር ነች። ጎንደር ህያው ናት የምትባለው ዋናው ምኗ ነው? ስፕሪቷ ነው። ያ ነው ዋናው ነገር። ከተማ ህያው ናት የሚባለው ያ መንፈሷ አለ ነው። የኢትዮጵያ አንድነት ማገር ነች ከሚለው አኳያ ነው መታየት ያለበት። አለማወቅ ሲጫንሽ ግን፣ ሳይገባሽ ሲቀር ግን ምን ታደርጊያለሽ? ኖራና ቀለም ትቀቢና የሆነ ነገር ትቀቢና ህያው አደረግናት ታያለሽ። በእርግጥ ጎንደር አሁን ህያው ናት ወይ? ደግሞ በንግድ እንቅስቃሴው ይሄን ደግሞ የምንግርሽ ከነሱ መረጃ ተነትቼ ነው። ቀለም ተቀባ፣ ተስተካከለ፣ ተሻሻለ ከተባለ በኋላ ባለ ሆቴሎች ፈቃድ እየመለሱ ነው። ለምን? ሰላም የለም፣ ውስጡ ውሃም የለም። በቃ ሲምፕል ነገር ልንገረው፣ ንግድ እንቅስቃሴ ቢዝነሱ ሞቶ አመት በዓል ሲመጣ፣ ጥምቀት ሲመጣ እንደምትመለከቸው የሆነ ህዝብ እንደዚህ ያደርጋል። የሆነ ጭፈራ ብልጭልጭ ነገር ይታያል። አለቀ። የዕለት ተዕለት የህይወቱ የህዝቡ ይሄን ይመሰክራል ወይ? በእርግጥ የጎንደር ነጋዴዎች እስኪያውጥተው አፍ ይናገሩ፣ ቢዝነሳቸው አልሞተም ወይ? ስላየሁት ነው ዜናቸው። ባዷቸውን ዝንብ ሲወራቸው ነው። በዛ ላይ ግብር እየመጣ ነው። ከተማ በዚህም ደረጃ ላይ ህይወት አገኘ ሲባል ምንድነው? የንግድ እንቅስቃሴው ሲቀላጠፍ፣ ነዋሪዎቿ ደስተኛ ሲሆኑ፣ ገቢዎቹ ምኑ እንትን ሲል ነው። ቀለም ቀብተህ ጸጥ ባለበት ሁኔታ ላይ እንዴት ነው ከተማ ህይወት አገኘ የምትለው? በዚህም በኩል ከሄድ ፉርሽ ነው ለማለት ነው። የሆነ ሆኖ ግን ባለፈው እንደምንለው ነው መቴ፣ ይሄ እጅግ በጣም የሚያሳፍር አባባል፣ ክህደትም አባባል ነው። እንደው በዚህ ደረጃ አሁን ይሄን ነው የምልሽ። አንዳንዴ እንደፈለገ ያጎንብሱ፣ እንደዚህ ይበሉ፣ ራሳቸው ፈርዘር የሚሄዱበት ነገር አለ። ሳይባሉ በቃ ሄደው እስኪ እንደው ጥግ ድረስ ሂጄ የዚህ ውድድር የሚገቡበት ነገር አለ። እና መቸለት አቶ ጌታቸው ረዳና ዶክተር በለጠ ሞላ በዚህ በወልቃይት ጉዳይ ይመላለሳሉ። ሲመላለሱ እንደው ስማ ቪዲዮ እንደው እንትና የሚባል እንትና ያ እንትንስ ይሄውና ከነንትኑ አለ ቪዲዮ እንደው ይሄንማ እንደው አንዴ ያሳይልኝ። እንደው አንዴ ወደሽ ከተደፋሽ ቢረቅጡሽ አይክፋሽ የሚባለው ራስሽን አዋርደሽ ለፍርፋሬ ብለሽ የሆነ ቦታ በምትሄጅበት ሰዓት ላይ ከዛ ደግሞ አቅምስልኝ ይባላል። ይቺን ቪዲዮ አንዴ እንደው በጥቂቱ ሙልጭ አድርጎ ስዩሜ ሲያቀምስል ሁለቱን ሚኒስትሮች ተመልክቸው በጣም ነው የገረመኝ። በቃ ይገባል ጥጥት እያደረጉ ዝም ነው የሚሉት። እና አራፍ ታንጫጫ ነው ህዝብ እንደ ጎረምሳነታችሁ አሁን ሚኒስቴር ተደርገሃል አርፈ ተቀመጥ እያለ ነው። ልክልካቸውን እንደ ልባቸው እነዚህ ሁለት ሚኒስትሮች እያለ ደነገጥኩ እኔ። ማንን ሚኒስትር ነው የሚናገረው? እስኪ ስዩም እስኪ አስብ። ሽመልስ አብዲሳ ይናገራል፣ ስዩም ሌላ ሰውን ይናገራል። ማንን ነው የሚናገረው? ዝም ብለሽ እስኪ አስቢ። ይሄንንስ በራሱ ጊዜ የሚያደርገው ይመስልሻል? አንዴም አቶ ደመቀ መኮንንን እንደዚሁ ሲያደርጋቸው ሰምቼ ነበር አንዴና አሁን መቸለ ስመለከተው ይሄ ነው። ፈርዘር ሄደሽ እዛ ጥግ ድረስ ሄደሽ ራስሽን እንትን ባልሽ ቁጥር ምንድነው የሚከተልሽ? በቃ አርፈሽ ትቀመጫለሽ። ከዛም ከዚህም ጥፊ ተመታሽ። እንዴት ይጣፍጣል ይሄ ጥፊ!
በጣም ነው የሚያምረው እጃቸው ሲማታ ምናምን እያልሽ ሳትቃወሚ አቤት አቤት ኧረ ጌታዬ በዚህ የሚድገሙ እያልሽ ውርደት እኮ ነው ሌላ እኮ ነገር የለም በቃ እና በጣም ገረመኝና መችለት ወይ ጉድ ወይ እግዚአብሔር እያልኩኝ መቼም አንዳንዴ እንዲህ አይነትም ተናገር አይጥፋ ነውና አሁን ስዩም ይሄን የሚናገረው ነገር በራሱ አይደለም ይገባናል ትረጃዋለሽ አርፈ ተቀመጥ ቦታ ተሰጥቷል ይሄ ውርጋጥነትን አቁም ነው ያላቸው እንደዚህ ቃል በቃል በቀደም ከፋሲል ጋር ነው ከማን ጋር ነው ስንወያይ ምንድነው የሆነው በእያንዳንዱ ቦታ ሲኬድ እነዚህ ባለስልጣናት በተለይ እዚህ ላይ የጻፉት ተመስገን ጥሩነ ምን ይሉ ነበር አለ ብዙ ቦታዎች ምናምን ያስጎበኙን ነበር አለና ያስጎበኙን ባለ ጊዜ እያንዳንዷ ነገር ላይ በከፍተኛ ጥንቃቄ ይሄ እንደዚህ ተሰርቶ እንዴት ቆንጆ ነገር መሰላችሁ በጠቅላይ ሚኒስትሩ አብይ አህመድ ፈቃድ እያንዳንዱ ነገር ላይ አንዲት ነገር ተናግረው በጠቅላይ ሚኒስትሩ ፈቃድ በከሌ ፈቃድ ጠቅላይ ሚኒስትሩ ባይኖሩ በጠቅላይ ሚኒስትሩ እንደ እግዚአብሔር ፈቃድ የምትለው ነገር አለ አይደላት እግዚአብሔር ፈቃድ ምናምን ብለን የምንናገረው ነገር አለ እያንዳንዱ ነገር ላይ እንደ እግዚአብሔር ፈቃድ የሚባለውን በጠቅላይ ሚኒስትሩ ፈቃድ እያሉ ነበር የሚናገሩት አሉና ከዛ የተነሳ ኦልሞስት በቃ መሐላቸው ምናቸው ወደዛ ሄዷል ብሏል ስለዚህ አንተ የተናገርከው ነገር ከዚህ ጋር በጣም አንድን ነገር በዚህ ደረጃ እኔ ግን እንዴት ነው ሰው በራሱ በዚህ ልክ ሞቶ እንዴት ሌላ ሰው ያውም ግለሰብ ላይ እንደዚህ ፍጹማን አድርጎ እንትን ሌላው እንደሚችል አላቅምና በጣም የሚያሳዝን ነገር ነው አንድ ጊዜ የሆነ ውታፍ ነቃይ ነው የሚባል ነገር ታሻለሽ የሚባል ስም ነበር ለካድሬዎች ወጣና ሆነውና እሱን ነገር እኔ ለማድረግ ምን ከየት እንደመጣ ታውቂያለሽ እሱ በንጉሱ ጊዜ ነው የድሮ ነገስታቶች ድሮ እንግዲህ ታውቂያለሽ የገጠር አካባቢ እናቶች ምናምን ይሄ በተለይ ሙታንታ ነው የሚሉት እነሱ ፓንት የማያረጉ እናቶች ምኖች ይኖራሉ እንግዲህ የነገስታት ጋር ጋፋሪዎች ጋር ምኖች ጋር የሚሄዱ ለካትሪክ ነው አንቺ እንደው ጎንበስ ሲሉ ይሄ ቀሚሳቸው እንዲገባ ሲላሉ እንትን ስለማያረጉ ከኋላ የሚከተሉ አሉ ጃንጥላ ይዘው ቀሚሳቸውን ሳብ ያረጉ ቀሚሳቸውን ሳብ ወደ ኋላ እንትን እንዳይልና እነሱ ናቸው ውታፍ ነቃ የሚባሉት የሚል ነገር አንብቤ በጣም ገረመኝና እንደዛ እኮ ነው የሆኑት አሁን እነዚህ ባለስልጣናት ምንም አሁን እስኪ ተመልከች አንቺ እንዳልሽው እግዚአብሔር ባይደርስልኝ ኖሮ ነው የምትይው አንቺ ያው ለሰው እንኳን ታሞ እግዚአብሔር ባይደርስላት ኖሮ ነው የምትይው እዚህ ለጎንደር አብያተ መንግስታት ክቡር ጠቅላይ ሚኒስትር አብይ አህመድ ባይደርስለት ኖሮ ገንዘብ በበጀት አድርጎ ማድረግ ነው ማሳደስ ነው ለዚህ የጎንደር 5 እና 6 ዲያስፖራዎች አንሳሉ እንዴ ወይስ ሌላ ሰው ያንሳል እንዴ ምንድነው እንደዚህ እኔ ያለ እንደዚህ የሚባለው ምናምንና አገላለጻቸው ራሱ የሚያስደነግጥ ነው ለማለት ነው ሌላው መቲ አንድ ወጣት ልጅ ታስሯል የወልዲያ ኪዳነ ምህረት ቤተክርስቲያን አገልጋይ አቤል ተፈራ የሚባል ወጣት ለእስር ተዳርጓል ለእስር የተዳረገውም የወጣቱን ፎቶ አለ ይሄውና እዚህ ጋር ተመልከቸው የጻፈው እንግዲህ ማለት ነው የማህበረ ቅዱሳን አባል ነው ክቡር ፕሬዝዳንት ሆይ ነው ያለው ተመልከች በአግባብ የለበሱት ባንዲራ በአዲስ አበባና በኦሮሚያ ሰዎችን ለእስርና ለእንግልት እየዳረገ መሆኑን ያውቃሉ ብሎ ነው የጠየቀው ሌላ ምንም አይደል ክቡር ብሎ ያው እርሶ ብሎ አክብሮ በተገቢው መልክ ጥያቄ አደረገ እርሶ እኮ የለበሱትን በኦሮሚያና በምናምን ያሳስረናል ሲፈልግም ለጥላቸውን ያቃጥሉባቸዋል ከዚህም አልፎ አልተሳደበ ምን አላለ ምን አላደረገ ይልጅ ዲሲፕሊን የሆነ ጨዋ የሆነ የሃይማኖት በስነ ስርዓቱ ክቡር ፕሬዝዳንት ነው ያውቃሉ እኛ እኮ መልበስ አንችልም እንደርሰው ለማለት ነው ታዲያ እንደው መቲ ይሄን እንኳን ለማለት እንዴት እንደው መብት እንጣ እንዴ መጣ የተባለው ዲሞክራሲችን ለመጠየቅ እንኳን ማይችን መሸከም እንኳን አይችልም ይችን ጥያቄ በጣም እኮ ነው ግራ የሚያጋባው እኮ ይሄን ጥያቄ በመጠየቁ ለእስር ተዳረገ አሁን ምን ብለው ሊከሱት ነው ክስ ሲያዘጋጅ አቃቤ ህግ ምን ሊል ነው ፕሬዝዳንታችንን ጠይቅ ክቡር አላቸው ይሄስ በምን አመክንዮ ነው ፕሬዝዳንቱ መተቸት የሆነበት ይሄ እኮ የዜጎች አቤቱታ እኮ ነው በአግባቡ በስነ ስርዓት የተጠየቀ ነው ወይ እናስተካክላለን ወይም እንዳላዩ ዝም ማለት ነው
እንደውም አንዳንድ ሰዎች እኔ እውነት መስሎ የነበር ውሸት ነው ፕሬዚዳንቱ ታሰሩ በሚሊሻ ለብሰው ይሄንን ተብሎ በኋላ ደግሞ ሌሎች አይ ተፈተዋል ምናምን እያሉ ሲጽፉ ስመለከት ነበር። ያው እንትን እያሉ ነው። ግን ይሄን ጥያቄ መጠየቅ መቲ እንዴት ሊያሳስር ይችላል? እስኪ በዚህ በአግባቡ መጠየቅ የለንበት ጊዜ ምን ይመስላል ለማለት ነው። በነገር ላይ ፕሬዚዳንቱ ታስሯል